ኦሮሞስ ከዚህ በላይ ብዙ ዳይቨርሲቲ አለ አሁን በበቀደሙ የለንደን ስብሰባ ላይ አደባባይ አውጥቶ እንድናየው ያደረግነው ይሄ በኦሮሞስ ያለው ዳይቨርሲቲ ዝም ብሎ ብሔርተኞች እንደሚፈልጉት አንድ ቋንቋ ሼር በማድረግ ምክንያት ኦሮሞ የሚባል ትልቅ ኔሽን መፍጠር ያለበትን መሰናክል የሚያሳይ ነው because ተወደደም ተጠላ በአደባባይ የሚታወቅ ነው ሙስሊም ክርስቲያን ዋቀፈታ ያለበት ሶሳይቲ ነው ሌላ ቦታ ሳትደ በዚህ በሙስሊምና በክርስቲያኑ መካከል ቋንቋ ነው ሼር የሚደረገው ከቋንቋ ውጪ ሃይማኖት ሼር አታደርግም ከሃይማኖት ጋር ተያይዞ መጡ ቀደም ዴቨሎፕ ያደረጉ ባህሎች አሉ ስነልቦናዎች አሉ በታው በመራራቅ ምክንያት አገሪቷ በኢንዱስትሪያላይዜሽን ውስጥ በማለፏ ይሄ በፊውዳል ሲስተም አንዱ ካንዱ ጋር ባለመገናኘቱ ተራርቆ በመቆየት ተፈጠሩ የስነልቦናዊ መልከቶች አሉ እሱን እንኳን ቁጭ ብሎ ሰከን ብሎ ለማሰብ የቻለ የኦሮሞ ምሁርና በዛ ዙሪያ ላይ ወዴት ነው የሚያስከድ ብሎ ያሰቡ ያሉ አይመስለኝም በኔ በትንሹ ነገር ስመለከተው ከሌሎቹ ልምድ አይቼ ነው ማለት እዚህ አውሮፓ ውስጥ ያለው ሶማሌን ውሰድ አንድ ቋንቋ አንድ ሃይማኖት እንኳን ይያላቸው ለምስንታ ያላመጡ ነው ተዋጉት አሁን መንግስት አልባው ነው ክላን አለው ኦሮሞ ውስጥ የተለያየ ነገዶች አሉ የተለያየ ጎሳዎች አሉ ኦኬ ምናልባት እንደ ሶማሌ ወይ ደግሞ ሌላ ሀገር እንደ አየርላንድ በሃይማኖት ተከፋፍለን መዋጋት አለብን እንዋጋለን አይደለም ግን ይሄ የሚቀነቀነው የአንድነት ኢሹ ዝም ብሎ ናሽናሊስቶች ስላራገቡት አጀንዳውን ስላመጡት እንትን የሚል አይደለም ከዚህ በፊት አንድ ወቅት ላይ ተናግረን ያስተናግጥ አይደለም ኢቭን ትግራይ ውስጥ ያለው ሆሞጂኒቲ የሚመስል እዛም የለም ሆሞጂኒቲ ኦሮሚያ ውስጥ የለም